ይህን ርዕስ እንግዲህ አላህ Subhanahu Wa Ta'ala በቁርአን ውስጥ ለኛ ለሰው ልጆች ለዚህ ኡመተ ሙሐመድ እስከ የውመል ቂያማ ለሚመጡት ህዝቦች ብዙ የሚማሩባቸው የሚያገኙአቸው ዕውቀቶች አሉ ብሎ ስላፈለገ በቁርአኑ አስቀምጦልናል ማለት ነው። ከቁርአንና ከሐዲስ አንፃር የነብያቶች ታሪክ በተለይ ኻሰተን ከቀደምት ህዝቦች ጎልቶ የሚወጣው ምናልባትም ትልልቅ ዕውቀቶች የትግስት ተምሳሌቶች የቀጥተኛው መንገድ ጉዞ ውጣውረድ የማሸነፊያው መንገድ ምልክቶች የሆኑት የነብያቶች ታሪክ ነው ማለት ነው። ለዛ ነው خصوصا ቂሰሱል አንቢያ ላይ ትኩረት አድርገን ከአባታችን ነብዩላህ አደም ጀምረን እስከ መጨረሻው ኻተመ ነብዩ ወሩሱል ማናቸው ነብያችን ሙሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም በአላህ ፍቃድ የምንቀጥል ይሆናል ማለት ነው። እንግዲህ ባለፈው ሳምንት ከመጀመሪያው ፍጥረት ጀምሮ አላህ Subhanahu Wa Ta'ala ብቻውን ከነበረበት ከዛ ምድርና ሰማዮችን ያስገኘበት ቀጥሎ መላእክቶችን ጂኖችን ከዛን አባታችን አደም አለይሂ ሰላም አቡል በሸርን ያስገኘበት ያፈጣጠራቸውንም ሂደት ከዛም ጋር ተያይዞ የመጡ የሆኑትን ሐሳቦች ከቁርአንና ከሐዲስ አንፃር ለማየት ሞክረናል ማለት ነው። በተጨማሪም የእስራኤልያት ዘገባዎችን በማጣቀስ ዲኑ በሚፈቅደው መሰረት እንደ ሒካያ ማለት ነው ወይ ደግሞ ዒብራውን ለማግኘት ትምህርቱ የተሟላ እንዲሆን ምስሉ የተሟላ እንዲሆን ለመጠቀም ያክል አንስተን ነበር። ላኪን እንደ አቂዳ እንደ እምነት ያ ከእስራኤልያት የተገኙ ነገራቶች ምን ተጠቀሙ አይሆንም ማለት ነው። እነሱ እንግዲህ ባለፈው አንድ በአንድ ያየናቸው አሉ። ለምሳሌ አላህ Subhanahu Wa Ta'ala ወደ ምድር መጀመሪያ ጅብሪልን ልኳል፣ ከዛ ሚካኤልን፣ ከዛ መለከል ሞት የሚለውን ታሪክ ይመስል እስራኤልያት የሆኑትን አናስዋሽም ሐቅም ነው ደግሞ ብለን ሸሪዓዊ የሆኑ ድንጋጌዎችን ከዛ አንወስድም ማለት ነው። ወይ ደግሞ እንደ አቂዳችን አንይዘውም ማለት ነው። ሶስት ፈስሎችን ባለፈው ሳምንት አይተን ነበር። በአላህ ፍቃድ ዛሬ አራተኛውን ፈስል የምንጀምር ይሆናል። الفصل الرابع خلق آدم على صورة عظيمة. الله سبحانه وتعالى አባታችን አደም አለይሂ ሰላም ሲፈጥራቸው ከፍ ባለ በሆነ ቅርጽ ላይ እሳቸውን ስለማስገኘቱ የተወሳ የሆነ የዚህ ዲን አካል የሆነውን ክፍል የምንመለከት ይሆናል ማለት ነው። عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال رسول الله صلى الله عليه وسلم كأبا هريرة تيزو بتورى حديث إن تناقروت كهنا وبخارينا مسلم لا بتزجب حديثات شو مالتنا أصح الكتب بعد القرآن البخاري ومسلم مالتنا በውስጣቸው ትክክለኛ የሆነ መተማመኛ ሊያዝባቸው የሚችሉ ኪታቦች ቡኻሪና ሙስሊም ላይ በተዘገበው መሰረት አላህ Subhanahu Wa Ta'ala ያደረገውን ይናገራሉ። ረሱላችን ሰለላሁ ዐለይሂ ወሰለም خلق الله آدم الله Subhanahu Wa Ta'ala አደም አለይሂ ሰላምን ፈጠራቸው على صورته ይላል በራሱ ቅርጽ ላይ ይላሉ በአላህ ቅርጽ ረሱላችን ሰለላሁ ዐለይሂ ወሰለም እንዳመጡት ማለት ነው። ቀጥሎ ሐዲሱ طوله 60 ذراعا ቁመታቸው ያባታችን አደም አለይሂ ሰላም 60 ክንድ ያክል በሌላ ዘገባ ትክሻቸው ደግሞ 30 ግማሹን ማለት ነው። አሁን ካለው የሰው ቁመትና ሐል ጋር ያው እጅግ በጣም የተራራቀ ይሆናል ማለት ነው። እሱም የሆነበትን መንገድ ይገልጹታል ማለት ነው። فلما خلقه الله بفتروا جزي قال بلوم علو اذهب فسلم على أولئك النفر من الملائكة جلوس الزياقة ولا تكمتوا ملائكة وتشهدنا سلام قرابات شو فاستمع ما يحيونك به كزام الناس مملسوتن يهونون ملاش كالنسو الدامت فإنها تحيتك أسوا ያንተ ሰላምታ ትሆናለች የምትጠቀምባት ወደ ምድር ስትወርድ ማለት ነው። እንግዲህ ገና የሚከሰተውን አላህ የሚያውቅ አምላክ ስለሆነ
وتحية ذريتك عندهم دمو يزرياوچه سلام متيايقات هونالچ فقال آدم عليه السلام من قالوا هدو لملائكتوچو السلام عليكم قالواچو فقالوا السلام عليك ورحمة الله قالواچو سلام بانتم لا يورد ورحمة الله عندهم دمو يا الله سبحانه وتعالى اذنت بانت لا يورد يسو لج الله اذنت يسفلغوال ማለት ነው فزادوه ورحمة الله ملائكتوچو እንግዲህ ورحمة الله የምትለውን الله سبحانه وتعالى آدم عليه السلام السلام عليكم የሚለውን አሳውቋቸዋል ማለት ነው ورحمة الله የሚለውን ደግሞ መላእክቶች ጨመሩላቸው ማለት ነው فكل من يدخل الجنة جنة የሚገባ የአደም ዘር በጠቅላላ على صورة آدم بآدم عليه السلام ቅርጽ ላይ ነው የሚሆነው ማለት ነው طوله ስንት ብለናል 60 ذراعا ብለናል 60 ክርን ማለት ነው በዛ አይነት حال ነው የሰው ልጅ ጀነት የሚገባው ተብሏል ማለት ነው በረሱላችን ሰለላሁ ዐለይሂ ወሰለም فلم يزل الخلق ينقص بعد حتى الآن كآدم عليه السلام በኋላ ያለው ፍጥረት ይህ ቅርጹና ግዝፈቱ ትልቅነቱ እየቀነሰ ነው የመጣው ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም حتى الآن ያሉት እስካሁን ድረስ ነው ያሉት እስከሳቸው ኡማ ድረስ የሚልን ነገር የሚያሲዝ ነገር አለው ማለት ነው ከዛ በኋላ ያለው እየቀነሰ አልመጣም ማለት ነው قال إمام أحمد في رواية كان طول آدم 60 ذراعا إمام أحمد بهونو زغباچو من يلالو نبر يا آدم عليه السلام قمت 60 ذراعا سلساكر درس يرزمو نبر ግዙፍ ነበሩ ማለት ነው الله سبحانه وتعالى አሳምሮ ከመፍጠሩም ጋር አግዝፎም ነው የፈጠራቸው ማለት ነው في 7 أذرع عرضا عندهم دمو تكشا صفات دمو 7 كرن ያክል ይላሉ ማለት ነው رواه أحمد وقال الهيثمي رجاله رجال صحيح ይህንን ሐዲስ ያደረሱን ሰዎቹ ትክክለኛ ሰዎች ናቸው ንግግርን ከነሱ ተቀብለው ማስተላለፍ የሚቻሉ ሰዎች ናቸው ብለዋል ማለት ነው قال الحافظ ابن حجر الأثقلاني صحيح بخاري شرح ያደረጉት ታላቁ ዓሊም ምን ይላሉ قوله مالتوكو فلم يزل الخلق ينقص يميل رسول الله صلى الله عليه وسلم فطرتكو التوجدم كما كأنس حتى الآن اسكاهون درس بلو رسول الله صلى الله عليه وسلم كآدم عليه السلام قومتنا تكشا صفات 7 كرن يتبالون مالتنو كند ግማሽ ሜትር ማለት ነው يتبالون ሲፈስሩት ማለት ነው أي أن كل قرن يكون نشأه في طول أقصر من القرن الذي قبله تولد ولا تولد ሲሻገር ከአደም عليه السلام ጀምሮ በ100 አመት ውስጥ ከአንደኛው 100 አመት ወደ ሁለተኛው 100 አመት ሲገባ እየቀነሰ የሚሄደው ነው ብለው አስቀምጠውታል ማለት ነው فانتهى تناقص الطول إلى هذه الأمة ይህ ቁመትን የመቀነስና ግዝፈቱ የመቀነሱ ነገር ሲወርድ ሲዋረድ መጣና እዚህ ኡማ ጋር ሲደርስ ግን ተቋርጧል حتى الآن የሚለውን ይዘው ማለት ነው واستقر الأمر على ذلك በዚህም ላይ ሁኔታው ቀጥሏል ብለው ፈትሁል ባሪ ላይ አስቀምጠዋል ማለት ነው እንግዲህ الله سبحانه وتعالى آدم عليه السلام የፈጠረበት መንገድ በሱ ቅርጽ ላይ ነው ብለው ረሱላችን ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው وعن أبي هريرة رضي الله عنه أيضا أن رسول الله صلى الله عليه وسلم قال رسول الله صلى الله عليه وسلم يتناقروا كأبو هريرة بتزجبوا حديثاتشو خير يوم طلعت فيه الشمس يوم الجمعة ከቀናቶች ሁሉ በላጭ የምትባለው ፀሐይ ከወጣችባቸው ቀናቶች ውስጥ يوم الجمعة ነች የጁምዓ ዕለት ነች فيه خلق آدم عليه السلام በሷ ዕለት ላይ ተፈጠሩ وفيه أدخل الجنة جنة ውስጥም እንዲገቡ የተደረጉት በዛችው يوم الجمعة ነው وفيه أخرج منها በሷም ዕለት ከጀነት ወጡ ማለት ነው لا تقربوا የተባሉትን ነገር ቀርቦ ባደረጉ ጊዜ وفيه تقوم الساعة يوم القيامة من يقوموا بزاو إلتنو
የሚል አለ ማለት ነው ስለዚህ ከዚህ አሁን ከተነሱት على صورته ከሚለው የረሱላችን ሰለላሁ ዐለይሂ ወሰለም የአደም ዐለይሂ ሰላምን አፈጣጠር እሱን ያይዘን መነሳት ያለባቸው ነጥቦች ስለሚኖሩ ምን ይላሉ سلف صالح ينبغي للمؤمن ألا يخوض في صفات الله سبحانه وتعالى الله سبحانه وتعالى آدم عليه السلام كف بالي ቅርጽ በኔ ቅርጽ ፈጠርኩት ብሏል ብለው ረሱላችን ሰለላሁ ዐለይሂ ወሰለም ሲነግሩን ነሳራዎች እንደሚሉት በራሱ አምሳያ ተብሎ ፈጣሪን አደም ጋር እኩል ተመሳሳይ አድርገው እንደሚያስቀምጡት መሆን እንደሌለበት በጣም ጥንቃቄ ሊወሰድበት የሚገባ ጉዳይ ነው وأن يتوقف عند حدود ما أخبر به الله ونبيه صلى الله عليه وسلم እንግዲህ ሙእሚን የሆነ ሰው የአላህ Subhanahu Wa Ta'ala ባህሪያቶች ውስጥ ገብቶ መቀላቀል የለበትም ማለት ነው ማድረግ ያለበት ነገር ምንድነው አላህ Subhanahu Wa Ta'ala በገለጸበት መንገድ ይቀበለዋል ያንኑ ይዞ ይኖርበታል ማለት ነው ረሱላችን ሰለላሁ ዐለይሂ ወሰለም በተናገሩት ባብራሩበት መንገድ ማለት ነው ولا يقف عند المتشابهات አወዛጋቢ በሆኑ ነገራቶች ውስጥ ገብቶ አያጨማልቅም ማለት ነው وفي هذا الحديث በዚህ አሁን ከላይ በተነሳው على صورته በሚለው ሐዲስ ውስጥ አላህ Subhanahu Wa Ta'ala በራሱ ቅርጽ ላይ ፈጠራቸው አደም አለይሂ ሰላም በሚለው ሐዲስ ውስጥ يخبر النبي صلى الله عليه وسلم رسوله صلى الله عليه وسلم يتناغروا نو أن الله تعالى خلق آدم عليه السلام على صورة الرحمن الله سبحانه وتعالى آدم عليه السلام يفتراچو بالرحمن ቅርጽ ላይ ነው የሚል ንግግር አለበት وليس المعنى ይህ ሲባል ግን እንዳልሆነ መያዝና ማወቅ ያስፈልጋል التشبيه والتمثيل አንድ አይነትነትና መመሳሰል ግን እንደሌለ ማወቅ ያስፈልጋል بل الصورة التي لله لا يحيط بعلمها وكيفيتها مخلوق ምክንያቱም መመሳሰል አንድ አይነትነት የሌለበት የማይኖርበት ምክንያቱም ሲናገሩ የአላህ Subhanahu Wa Ta'ala ሲፋ ሐለቱ ሁኔታው የሰው ልጅ ወይ ደግሞ ፍጥረት የተባለ ነገር በተክላላ በአእምሮ ሊስለው የማይችለው ሊያካብበው የማይችለው የሆነ ቅርጽ ነው ማለት ነው የአላህ Subhanahu Wa Ta'ala ይሄንን ማስበት ያስፈልጋል ይሄንን ማወቅ ያስፈልጋል فنثبت له سبحانه እንደዛ ስንል ደግሞ አላህ Subhanahu Wa Ta'ala እንዲህ ብሏል ብለው ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩትን አላህ ያስቀመጠውን ነገር ደግሞ መጣል አንችልም ስለዚህ እሱ ያለውን ነገር እናጸድቃለን ማለት ነው ما اثبته لنفسه الله سبحانه وتعالى ለራሱ ያጸደቀውን ነገር እንወስዳለን دون تعطيل ውድቅ ካለ ማድረግ أو تكييف እንዴት ብሎ ከመጠየቅ በመቆጠብ ማለት ነው لانه በጣም ሊሚትድ የሆነ ዕውቀት ተሰጥቶት ነው የሰው ልጅ የተፈጠረው ማለት ነው وما اوتيتم من علم الا قليل እንደሚለው ማለት ነው ከዕውቀት የተሰጣችሁት እጅግ በጣም ያነሰው ነው ብሎ አላህ Subhanahu Wa Ta'ala እንደተናገረው ማለት ነው وانما المعنى ترجمه ታዲያ ምንድነው ብለን ስንል انه خلق الله آدم سميعا بصيرا الله سبحانه وتعالى آدم عليه السلام የሚሰሙና የሚመለከቱ አድርጎ ፈጠራቸው ذا وجه ፊት ያላቸው وذا يد እጅ ያላቸው وذا قدم እግር ያላቸው لكن ليس السمع كالسمع الله سبحانه وتعالى እነዚህ ተጠቀሱ ነገራቶችን ለራሱ ያሰበታቸው አሉ ሰሚና ተመልካች እንደሆነ ተናግሯል ግን እዚህ ጋር ልዩነቱ የሚመጣው ምንድነው ይህኛው የመخلوق አሰማምና የኻሊቅ ይለያያል ማለት ነው ፈጣሪና ፍጡር መካከል እጅግ በጣም ሰፊ የሆነ ልዩነት አለ ያኛው የነገሮች ሁሉ ምንጭ ነው መነሻና መድረሻ የሚለው ቃል እዛ ጋር አፕላይ አይደረግም ማለት ነው ተግባራዊ ሊሆን አይችልም ሁሌም የነበረ ነው ወደ ኋላ ብንሄድ በእኛ እይታ ነው ወደ ኋላና ወደፊት የምንለው እሱ ሁሌም ያለ አምላክ ነው ማለት ነው ወደፊትም የሚቀጥል ማብቃት የማይመጣበት መጥፋት የማይመጣበት የሆነ አይነት ሐል ነው ማለት ነው መስማትም እንደዚህኛው መስማት እንዳልሆነ ማስበት ያስፈልጋል ወለይሰ البصر كالبصر እይታም እንደዚሁ ማለት ነው ወለይሰ التكلم كالتكلم ንግግርም እንደዚሁ بل لله صفاته جل وعلا التي تليق بجلاله وعظمته ለአላህ Subhanahu Wa Ta'ala የሆነው ባህሪያቶች ለሱ በሚገቡ
ልቅናውን ኃያልነቱን ቻይነቱን የሁሉም ነገር ፈጣሪነቱን በሚመጥን መልኩ ለሱ ሲፋው አለለት ወሊልዓብዲ ከስሙ ራሱ ብዙ ነገር የምንማረው ነው እቺኛዋ ደግሞ ማለት ነው ወሊልዓብዲ ለባሪያ ደግሞ ማለት ነው ባሪያ ማለት የሚገዛለት አካል ያለው ማለት ነው የሰው ልጅ ለአላህ Subhanahu Wa Ta'ala ባሪያ ነው ወደደም ጠላም ማለት ነው ለባሪያ ደግሞ صفاته التي تليق به ለሱ የምትገባው የሆነች የተገደበች የሆነች ባህሪ አለችበት فصفات العبد يعتريها الفناء والنقص የባሪያ ባህሪ صفة የሚከተለው ነገር አለ الفناء መጥፋት አለው መጨረሻው መሞት አለው والنقص ጉድለት አለበት ማለት ነው አማረበት ስትል ሊወድቅ ይችላል ማለት ነው وصفات الله سبحانه كاملة يا الله سبحانه وتعالى ባህሪ ደግሞ የተሟላች ነች ጥራት ይገባውና ምንም አይነት نقصان የሌለበት ولا يعتريها النقص ምንም አይነት ጉድለት የማይከተለው የሆነ ولا زوال መጥፋት የማይከተለው የሆነ ولا فناء ሞት የማይከተለው የሆነ ማለት ነው ولهذا قال عز وجل الله سبحانه وتعالى ይህንንም ለማሳወቅ ሲል በሱረቱ ሹራ አያ ቁጥር 11 ليس كمثله شيء እሱን የሚመስል አንዳችም የለም وهو السميع البصير وهو السميع البصير እሱ ሰሚና ተመልካች ነው ይህንን ሙእሚን የሆነ ሰው እንደመጣ እንደወረደ ነው የምንቀበለው ማለት ነው በፍጥረታቶች መካከል እንኳን ብዙ ልዩነቶችን እናስተውላለን ማለት ነው ካፈጣጠር ቅርጽ ጀምሮ የሚያዩበት መንገድ የሚሰሙበት መንገድ በጣም ትልቅ የሆነ ልዩነት አለ ማለት ነው ከላይ እንደተጠቀሰው በፈጣሪና በፍጡር መካከል ليس كمثله شيء የሚለው መያዝ ያስፈልጋል ማለት ነው ምንም ነገር ከተፈጠሩ ነገራቶች ውስጥ እሱን የሚመስሉት የሉም لكن وهو السميع البصير ሰሚና ተመልካች የሆነ አምላክ መሆኑን ደግሞ እሱ በራሱ ላይ ያተበተው ነገር ስለሆነ እንቀበላለን ማለት ነው በሌላ የቁርአን አያ በሱረቱ ኢኽላስ አያ ቁጥር 4 አላህ Subhanahu Wa Ta'ala ولم يكن له كفوا احد ለሱ አልሆነለትም አይየለም ኩፍወን ቢጤ የሚመስለው የሚቀራረብ አካል የለም አሐድ አንዳችም ነገር ማለት ነው ስለዚህ አላህ Subhanahu Wa Ta'ala አደም አለይሂ ሰላምን ፈጥሯቸዋል በጣም በተከበረ ሐል ላይ ማለት ነው على صورته ብሎ እንደገለጸው ማለት ነው ላኪን ያንን ተሽቢህ ውስጥ መግባት የለብንም ግልጽ ነው አይደል እዚህ ጋር ወሳኝ ነጥብ ነው ሌላ ቦታ መነሳቱ ስለማይቀር እዚህ ግልጽ ተደራርገን ማለፍ አለብን ብዬ ስለማምን ነው ማለት ነው الفصل الخامس አምስተኛው ርዕሳችን ስለምን ያወራን ነው አደም አለይሂ ሰላም ማናቸው የተፈጠሩት እሳቸው ናቸው ማሻአላህ ባረከላሁ ፊክ ኢሳሱል አንቢያ ላይ ነን ማለት ነው የመጀመሪያው ነብይ ማናቸው አባታችን አደም አለይሂ ሰላም ስለሳቸው ያወራን ነው الفصل الخامس قبضة الأرض وتنوع بني آدم ምድር ተዘግና ወይ ደግሞ በእፍኝ ተይዛ ስለ የሰው ልጅ ስለመፈጠሩና የሰው ልጅ ደግሞ አይነታው ምን ይመስላል የሚለው እንመለከታለን عن أبي موسى الأشعري رضي الله عنه أن النبي صلى الله عليه وسلم قال إن الله خلق آدم الله سبحانه وتعالى آدم فطراچو من قبضة قبضها بيازات بهونه እፍኝ ማለት ነው من جميع الأرض ከምድር ከብዙ አይነታው ማለት ነው ከተለያዩ ገጽታዎቿ فجاء ابن آدم على قدر الأرض በምድር አይነታዋ የሰው ልጅም መጣ ማለት ነው በዛ ይዘት መጣ ማለት ነው جاء منهم الأحمر ቀይ መጣ ብለናል ባለፈው እንዳነሳነው والأبيض ነጭ መጣ والأسود ጥቁር መጣ وبين ذلك በእነዚህ በሶስቱ ቀለሞች መካከል ደግሞ ያሉ የተቀላቀሉ የሆኑ የተለያዩ ቅርጾች ማን ነው ቀለሞች መጡ ማለት ነው والسهل والحزن ጋር የሆነ ልስልስ ባህሪ ያለውም ሰው ተፈጥሯል በተቃራኒው ደግሞ والحزن ደረቅ የሆነ አስቸጋሪ ባህሪ ያለው ማለት ነው ልክ ምድርም ያንን ባህሪ እንደምታሳየን ሁሉ ማለት ነው አንዳንዱ ምድር
መልሶም የተዘራበትን አይሰጥም አንዳንዱ ደግሞ በትንሽ ልፋት ገበሬውን ያስደስተዋል ማለት ነው ገር ይሆናል ማለት ነው ልክ እንደዛ ነው ማለት ነው والخبيث والطيب መጥፎና እንዲሁም ደግሞ ጥሩ የሆነ وبين ذلك በእነዚህ ባህሪያቶች መካከልም አለ አንዳንዱ መልካምነት አለው ግን የሆነ ሰዓት ላይ ይሄ ደረቅነቱ ያሸንፈዋል አንዳንዱ ደግሞ ድርቅና ያበዛና የሆነ ሰዓት ላይ መልካምነት ታስተውልበታለህ ማለት ነው የኛ ጥረት መሆን ያለበት ሁሌም ምርጫ ስለተሰጠን አላህ Subhanahu Wa Ta'ala ወደ መልካምነት ወደ ሊን መሆን መቻል አለበት ማለት ነው እንግዲህ ቀብደትን የምትለዋ ስትሸረህ እፍኝ የምትባለው አይብቲዳኡ خلق الانسان من قبضه الله سبحانه الله سبحانه وتعالى በጨበጣት የምድር ጭብጥ መሆኗን መያዝ ይኖርብናል ማለት ነው من جميع الارض اي من سهلها وحزنها وطيبها وخبيثها والوانها المختلفه ከተለያዩ ቦታዎች መሆኑን መያዝ ያስፈልጋል ማለት ነው ተንተን ሲያደርጉት ማለት ነው አልአህመሩ ቀይ የሚባለው ከቱርክ ወሩም ሮሞችን ይመስል ቱርኮችን ይመስል የሚቀላ ማለት ነው والابيض كالعرب ነጮች ደግሞ እንደ አረብ ማለት ነው والاسود كالحبش والزنج ጥቁር የሚባለው ደግሞ እንደ ሀበሻ አቢሲኒያ ወይ ደግሞ ኢትዮጵያ የሚባለው ራሱ ማለት ነው ዘንጅ ብሎ ማለት ደግሞ አፍሪካ ጥቁር ማለት ነው በዚህ እንግዲህ ከምድር اختلاف الالوان ጋር በተያያዘ መልኩ የሰው ልጅም ቀለሞቻቸው ተለያይተዋል ማለት ነው ይሄ ትልቅ ህክማ ያለበት አሁን ያለው ህዝብ ድንበር ያለፈበት ቦታ ነው ምናልባትም ዘርን ቀለምን ደረጃ መመደቢያ አድርገን ይዘነው ሊሆን ይችላል አይመጣልንም አንዳንዴ ከሆነ ብሔር ውስጥ ከሆነ መልካም ሰው ያለበት እስከማይመስል ድረስ ምንናገርበት ሐለቶች አሉ አይ እከለ ይባል ቶሎ ታርጋ ልጥፍ እናደርጋለን ከየት ያመጣው አላህ ከምድር ከሁሉም ነው የፈጠርኩት ብሏል የእያንዳንዳችን ደግሞ ባህሪያችን ግልጽ ቢወጣስ አሁን በሆነ ልክ የውመል ቂያማ እንደሚሆነው ማለት ነው ሙሽ ለአንድን ብሔር በተክላላ መጥፎ ነው ብለ ለመፈረጅ አንድ ሰው ጧትና ከሰዓት ላይ ይለያያል ጧት በጣም መጥፎ ነገር አድርጎ ከሰዓት ሊተውበት ይችላል ምን ሆኜ ነው ብሎ ሲያወራ ሊሰማው ይችላል ስለዚህ አላህ Subhanahu Wa Ta'ala እነዚህ ነገራቶች በግልጽ ዘርዝሮ ሲነግረን ህክማ አለበት ልንወስደው ይገባል ማለት ነው السهل واللين የሚለው الرفق في الطباع ውስጣዊ ሙጫዊም የሆነ መልካምነት اخلاق ማማር ማለት ነው ልክ አላህ Subhanahu Wa Ta'ala እንዳለው በሱረቱ አልአዕራፍ አያ ቁጥር 58 قال الله تعالى الله سبحانه وتعالى ብሏል والبلد الطيب መልካም የሆነው ምድር ሀገር يخرج نباته أزئرتو يوتالتال بإذن ربه بالله فقاد والذي خبث يا يتبلاشو يهونو مدر لا يخرج إلا نكدا يتبتاتنا بيهون انجي عندان فري በጣም ዘርቶ ለፍቶ ውሃ ጠጥቶ ሲያበቃ እዛች ጋር ጣል የሰው ልጅም እንደዛ ሊሆን ይችላል ማለት ነው ሁሌም ጥረታችን ወደ መልካሙ መሆን መቻል አለበት ወደ ዲን በመጠጋት ማለት ነው የነብያቶችን ታሪክ እንደዚህ በመማር በቁርአን የመጡልን መልእክቶች ወደ ራሳችን እንዲሰርጹ በማድረግ ጥረት በማድረግ ውስጥ ራሳችንን ለማሻሻል መሞከር መቻል አለብን ማለት ነው